ሰላም የዘጉሾ ቤተሰብ ተከታታዮች በሙሉ እንዴት ናችሁልኝ? ከረጅም ጊዜ በኋላ በአዲስ ቪዲዮ መጥቻለሁ። እንግዲህ እንደምታዩት ፕሌን ውስጥ ነኝ ያለሁት፣ እየተንቀሳቀሰን ነው። እንግዲህ እዚህ ጋር ኃይለኛ በረዶ ነበርና ስዊድን ስቶክሆልም ፕሌኑ መታጠብ አለበት ብለው ከመሄድበት ቦታ አስረፍደውን ኦልሞስት ወደ 1 ሰዓት ከምናምን ነው ያረፈር ነው። እንግዲህ እዚህ ጋር ይታጠባል ምናምን እኔ አይቻላቅም ፕሌን ሲታጠብ ምናምን አጥበውት ምናምን ነገር ከዛ መንገድ እንጀምራለን ማለት ነው። ጥያቄ ይፈጥርባችኋል እዚህ ጋር ያላችሁ ቤተሰቦቼ፣ የዘጉሾ ቤተሰቦቼ የምሄደው አሁን ወደ እንግዲህ እዚህ ጋር ለምትት መንገድ ጀምረናል። ወደ ሊባኖን ፍቅረኛ ጋር በድጋሚ እየሄድኩኝ ያለሁት። እዚህ ጋር አንድ ከታዘብኩት ነገር አንድ የምነግራችሁ ነገር ቢኖር ፕሌን ላይ ሆነን ስንቶቻችን የሚወቀውን እንጃ። እኔ አብዛኛውን ጊዜ ፕሌን ላይ ሆኜ ማለት ነው በቃ አስባችሁታ ወደ ታች ስታዩ ምድር የሚረገጥ ነገር አላት ምናምን ነገር እና አሁን የሆነ እንጃ ልክ እንደዚህ በቃ ሆነ በጣም የሆነ ግራ የሚያጋባ ነገር ነው የማስበው ነው። ከታችኝ ምድሩን ምናምን ሳየው በጣም በቃ እንትን ያደርገኛል። የሆነ እንጃ በቃ ትንሽዬ ደሴት ነገር ነው። ሌላው ደግሞ ዙሪያው እንዳለ ውሃ ነው ምናምን ነገር ግን ፒፕሉ ለዛች ለትንሽዬ ቦታ ትቷል ነው ቦታ ህዝቤ ሲባል ህዝቤ ሲጭቃጭቅ በፖለቲካ በሃይማኖት በዘር በምናምን ሲጣላ ሳይ በጣም በቃ ወይ ለዚች ምድር ነው ለዚች እንትን ነው ህዝቤ እንደዛ የሚባለው ህዝቤ እንደዛ የሚጭቃጨቀው ብዬ አስባለሁ። እና በቃ ሁል ጊዜ በፕሌን ሲሄድና ከላይ ሆኜ ወደታች ወደ ምድር ሳይ በቃ ሁሌ የሚሰማኝ ነገር ይሄ ነው። ለዚች ነው የምንጣለው ደግሞ በቃ ቦታው ከላይ ሲያ አንዳንድ ቦታ ደረቅ ነው። ለዚህ ደረቅ ምድር በዳ ነው የምንጣለው ምናምን እንግዲህ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ነው። አምላካችን እናጥፋችሁ ባንዴ ይመጣል። አስቡ እንደነገርኳችሁ አንድ ደሴት የማትሞላ ቦታ ላይ ነው እየኖር ነው ያለነው እና ከግራም ከቀኝም ከፊትም ከኋላ ባንዴ በውሃ አጥለቅልቆን ሊያጠፋን ይችላልና ያለንን ጊዜ በሰላም በፍቅር አብረን ብናሳልፍበት ብዬ አስባለሁና እንግዲህ ያለኝ ነገር ይሄ ነው። እስቲ አሁን ወደ አላብዛባችሁ እንግዲህ ወደ ሊባኖን እየሄድን ነው። መንገድ ጀምረናል። ፍቅረኛ እንዴት ነው እንደምትቀበለኝ እናየዋለን ማለት ነው። ለማንኛውም ከታያላችሁ አየሪቷን እያያችሁ እዚህ ጋር ደግሞ እናንተ ምን እንዳሰባችሁ ነው ብትጽፉልኝ ደስ ይለኛል። የተሰማችሁ ነገር ብትነግሩኝ በጣም ደስ ይለኛል። ፕሌን ላይ ስትወጡ ምን አይነት ስሜት ተሰማችኋል ነገር ብትነግሩኝ ደስ ይለኛል። እዚህ ጋር እንደምትመለከቱት እንግዲህ ከፕሌን አኮኮ ይወረድ የሚባለው አኮኮ ይወረድ ነው ያለው። ከዛ ሊባኖ ከተማ በሰላም ደርሰናል። በጣም በቃ ደስ ያ ከላይ ሆኖ ዝቅ ሲል ምናምን በጣም ደስ ይላል። ሊባኖ ከላይ ስትታይ በጣም ታምራለች። የታባታ እንደምታምር ከዛ እዚህ ጋር ወጣ እንግዲህ ፏፈሽ ነገር ለሁለተኛ ጊዜ ስለመጣው ብዙም ግራ አልገባኝም። አንዳንድ ቦታዎች ግራ ይገባላችሁ እንደዚህ ልኮት እኔ ብዙም ግራ አልገባኝም እላችኋለሁ። ወጣን ቼኪንግ አድርገን ምናምን ነገር ሰውየው ራሱ ምንድነው ለዚህ ቪዛ ምናምን ሰጡት ራሱ ለሁለተኛ ጊዜ ነው የመጣኸው በቃ ሊባኖን ወዳታል ማለት ነው ምናምን አሉ። አሪፍ ናት ምናምን ብዬ እኔ ነርማ ኮኮቤ ወጣሁ እላችኋለሁ። ከዛ እዚህ ጋር ፍቅረኛዋ ባዶ እጇን ተገረፋ አሺ ብልገዴ ብላ ከች ከዛ ይውላችሁ መንገድ ጀመረ ማለት ነው። ይመቻችሁ። ሰብስክራይብ እያደረጋችሁ ለማንኛውም ባባይ